በዚህ ጊዜ መገንዘብ ያለባችሁ ነገር ምን እንደሆነ ታውቃላችሁ? አፓርትመንት ለመግዛት ሀብታም መሆን አይጠበቅባችሁም። ይልቁንስ ሀብታም ለመሆን አፓርትመንት መግዛት ይጠበቅባችኋል። ታዲያ ኢንቨስት የምታደርጉበት ሪል ስቴት በደንብ ማወቅ ይኖርባችኋል። ከምን አንጻር ካላችሁ የመጀመሪያው ሎኬሽን ነው። የምትገዙበት ቦታ በጣም ማተር ያደርጋል። ነገ ላይ ብታከራዩት ወይ ደግሞ ብትሸጡት ምን ያክል ትርፋማ ሊያደርጋችሁ ይችላል የሚለውን ነገር ማወቅ ይኖርባችኋል። ሁለተኛው ደግሞ ፕራይስ ነው። የምትገዙበት ዋጋ ነገ ላይ ብትሸጡት በእጥፍ ታተርፉበታላችሁ ወይ የሚለውንም ነገር ማስተዋል ይኖርባችኋል። ሶስተኛው ደግሞ ፋሲሊቲ ነው። ታዲያ ይህን ሁሉ የያዘ ሪል ስቴት ጠቁሚኝ ካላችሁ በመሃል ቦሌ ኬድና ሞሎ አቅራቢያ ዴማ ሆፕ ሪል ስቴት ሁሉንም አሟልቶ ይገኛል። ታዲያ እኛ ጋር ባለ 1 መኝታ፣ ባለ 2 መኝታ እንደዚሁም ደግሞ ባለ 4 መኝታ ከኛ ማግኘት ትችላላችሁ ማለት ነው በ20% ቅድመ ክፍያና በ50% ቅድመ ክፍያ። ታዲያ መረጃውን ዲቴይልና ኢንፎርሜሽን ለማግኘት ከፈለጋችሁ ካፕሽን ላይ በማስቀምጥላችሁ ስልክ እየደወላችሁ መረጃ ማግኘት ትችላላችሁ ማለት ነው። እኔ ስሜሌ ነኝ። ለጊዜ ከኔ ጋር ያለው ይበቃል። ባይ። በዚህ ጊዜ መገንዘብ ያለባችሁ ነገር ምን እንደሆነ ታውቃላችሁ? አፓርትመንት ለመግዛት ሀብታም መሆን አይጠበቅባችሁም። ይልቁንስ ሀብታም ለመሆን አፓርትመንት መግዛት ይጠበቅባችኋል። ታዲያ ኢንቨስት የምታደርጉበት ሪል ስቴት በደንብ ማወቅ ይኖርባችኋል። ከምን አንጻር ካላችሁ የመጀመሪያው ሎኬሽን ነው። የምትገዙበት ቦታ በጣም ማተር ያደርጋል። ነገ ላይ ብታከራዩት ወይ ደግሞ ብትሸጡት ምን ያክል ትርፋማ ሊያደርጋችሁ ይችላል የሚለውን ነገር ማወቅ ይኖርባችኋል። ሁለተኛው ደግሞ ፕራይስ ነው። የምትገዙበት ዋጋ ነገ ላይ ብትሸጡት በእጥፍ ታተርፉበታላችሁ ወይ የሚለውንም ነገር ማስተዋል ይኖርባችኋል። ሶስተኛው ደግሞ ፋሲሊቲ ነው። ታዲያ ይህን ሁሉ የያዘ ሪል ስቴት ጠቁሚኝ ካላችሁ በመሃል ቦሌ ኬድና ሞሎ አቅራቢያ ዴማ ሆፕ ሪል ስቴት ሁሉንም አሟልቶ ይገኛል። ታዲያ እኛ ጋር ባለ 1 መኝታ፣ ባለ 2 መኝታ እንደዚሁም ደግሞ ባለ 4 መኝታ ከኛ ማግኘት ትችላላችሁ ማለት ነው በ20% ቅድመ ክፍያና በ50% ቅድመ ክፍያ። ታዲያ መረጃውን ዲቴይልና ኢንፎርሜሽን ለማግኘት ከፈለጋችሁ ካፕሽን ላይ በማስቀምጥላችሁ ስልክ እየደወላችሁ መረጃ ማግኘት ትችላላችሁ ማለት ነው። እኔ ስሜሌ ነኝ። ለጊዜ ከኔ ጋር ያለው ይበቃል። ባይ